ብዙ ቤተሰቦች የተማሪያቸው የ504 ፕላን ወይም የግለሰብ የትምህርት ፕሮግራም (AIP) ከእነሱ ጋር ወደ ኮሌጅ ወይም ወደ ድህረ ሁለተኛ ደረጃ ትምህርት እንደማይቀጥል ሲያውቁ ይደነቃሉ። ይህ ትልቅ ለውጥ ነው። ተማሪውን ለስኬት ለማዘጋጀት ማድረግ የምትችሉት ይህ ነው። ከሁለተኛ ደረጃ ትምህርት ቤት በኋላ ምን ይቀየራል? ተማሪው በሁለተኛ ደረጃ ትምህርት ቤት ውስጥ AIP ካለው ነበር። እሱ በኪ የአካል ጉዳተኞች ትምህርት ሕግ ኢንዲቪናውስ ዋይድ ዲስአቢሊቲስ ኤዱኬሽን አክት (ENIA) ተብሎ በሚጠራ ሕግ መሠረት ተሰጥቶ ነበር። ENIA የአካል ጉዳተኞች ተማሪዎች በግላዊ የትምህርት ፕሮግራም በኩል አገልግሎቶችንና ድጋፎችን በመቀበል በትምህርታቸው ውስጥ እድገት እንዲያደርጉ ለመርዳት ተዘጋጅቶ ነው። ተማሪው 504 ዕቅድ ካለው ኖሮ። እሱ በ1973 ዓ.ም የመልሶ ማቋቋሚያ ሕግ ክፍል 504 መሠረት ነበር የተሰጠው። እሱም ለትምህርት እኩል ተደራሽነትን የሚጠብቅ የሲቪል መብት ሕግ ነው። የከፍተኛ ትምህርት ተቋማት ከሽግግር ፕሮግራሞች የተለዩ ይሆኑ እንደ AIP ያሉ ልዩ ትምህርት አገልግሎቶችን አያቀርቡም። ነገር ግን ሴክሽን 504 እና የአሜሪካውያን የአካል ጉዳተኞች ሕግ (Americans with Disabilities Act) ADA ተብሎም ይጠራል፣ በኮሌጆችና በሌሎች የከፍተኛ ትምህርት ተቋማት ላይ ይተገበራሉ። ይህም ማለት ተማሪው ማስተካከያዎችን መቀበል ይችላል፣ ነገር ግን ልዩ ትምህርት አገልግሎቶችን አይደለም። ለዝቅተኛ እይታ ያለው ተማሪ ማስተካከያ ምሳሌ ለዲጂታል መማሪያ መጽሐፍት ጽሑፍ የሚያነብ ሶፍትዌር መጠቀም ሊሆን ይችላል። የማስተካከያ ዕቅድ ከከፍተኛ ቤት ጊዜ ከነበራቸው የተለየ ይሆናል። ለኮሌጅ ተማሪዎች የሚሰጡ ማስተካከያዎች ዓላማ መድረሻ ነው፣ ስኬት አይደለም። በአሜሪካ ያሉ ኮሌጆችና ሌሎች የድህረ ሁለተኛ ደረጃ ትምህርት ተቋማት ተማሪዎች ከአካል ጉዳት ጋር ተገቢ ማስተካከያዎችን እንዲያገኙ የሚረዳ የአካል ጉዳት አገልግሎቶች ቢሮ ይኖራቸዋል። የአካል ጉዳት አገልግሎቶች ቢሮ እንዲሁም የተደራሽነት አገልግሎቶች የአካል ጉዳት ድጋፍ ወይም የአካል ጉዳት ሀብት ማዕከል ተብሎ ሊጠራ ይችላል። ሌላ ትልቅ ለውጥ ደግሞ ተማሪው ራሱ ለከፍተኛ ትምህርት ተቋሙ እሱ አካል ጉዳት እንዳለበት መናገርና ድጋፍ መጠየቅ አለበት። ለእሱ በምትኩ ማድረግ አትችሉም ከሕጋዊ እንክብካቤ ሥልጣን ካለዎት በስተቀር። ተማሪ የማስተካከያ ዕቅድ እንዴት ሊያገኝ ይችላል? 1. ተማሪውን ከተቻለ በቶሎ እንኳን ክፍሎችን ከመጀመሩ በፊት ሳይቀር የኮሌጁን የአካል ጉዳተኛ ድጋፍ አገልግሎቶች ቢሮ እንዲያነጋግር ያድርጉ። 2. ከአካል ጉዳተኛ ድጋፍ አገልግሎት ሠራተኛ ጋር ለመገናኘት ቀጠሮ ማስያዝ አለበት። 3. ከዚህ ቀጠሮ በፊት ተማሪው የእርሱን አካል ጉዳትና በሁለተኛ ደረጃ ቤት ያገኘውን ድጋፍ የሚገልጹ ሰነዶችን እንደ AIP ወይም 504 ዕቅድ መሰብሰብ ያስፈልገዋል። 4. ኮሌጁ ምናልባት የአካል ጉዳቱን ወይም የጤና ሁኔታውን የሚያረጋግጥ ማስረጃ እንዲቀርብም ይፈልጋል። ተማሪውን ስለ ክፍልና ፈተና ድጋፎች፣ ተደራሽ መኖሪያ ቤት፣ የመግባቢያ እርዳታና ከፕሮፌሰሮቹ ማስተካከያ ለመጠየቅ የሚከተለው ሂደት ምን እንደሆነ እንዲጠይቅ ያበርታቱ። በሁለተኛ ደረጃ ትምህርት ቤትና በኮሌጅ መካከል ካሉ ትልቅ ልዩነቶች አንዱ ከአሁን በኋላ ውሳኔ ሰጪ እርስዎ እንዳልሆኑ ነው። በተማሪው ትምህርት ቤት ያለው የአካል ጉዳት ባለሙያ ከእርስዎ ሳይሆን በቀጥታ ከተማሪው ጋር ይነጋገራል። ተማሪው የራሱን የአካል ጉዳት መረዳት፣ ምን አይነት ማመቻቸቶች እንደሚረዱ መለየት እና ራሱን መደገፍ እንዲማር እና የሚያስፈልገውን ግልጽ በሆነ መንገድ እንዲጠይቅ መማር ያስፈልገዋል። ፒያሰር ሊረዱ የሚችሉ መረጃዎች አሏቸው። ልጅዎ በሁለተኛ ደረጃ ትምህርት ቤት ሳለ ከእሱ ጋር ውይይት ለመጀመር እነዚህን መሳሪያዎች መጠቀም ይችላሉ። ሁሉም በዚህ ቪዲዮ የመግለጫ ክፍል ውስጥ ተገናኝተው አሉ። ስለ ድህረ ሁለተኛ ደረጃ ትምህርት ማስተካከያዎች ተጨማሪ ጥያቄዎች ካሉ ፒያሰር ሴንተርን ያነጋግሩ። በመስመር ላይ ሊያገኙን ይችላሉ ወይም ይደውሉልን እና ከወላጅ ደጋፊ አማካሪ ደውሎ እንዲመልስሉ ይጠይቁ። አስታውስ፣ በዚህ ጉዞ ውስጥ ብቻ አይደለም። ይህን ማድረግ ትችላለህ።